ሰላም ሰላም እንዴት ናችሁ? መቅዲ ነኝ ከመቅዲና ዲዛይን። ዛሬ ደግሞ እንደተለመደው ለፕሮግራም የሚሆኑ ደረጃ ጥለቶችን እንዲሁም መካከለኛና ቤተክርስቲያን ላይ የሚደረጉ ነጭ ልብሶችን ነው ይዤላችሁ የመጣሁት ማለት ነው። ቻናላችን ሰብስክራይብ እያደረጋችሁ ያሉንን ልብሶች እስከመጨረሻው ድረስ አብራችሁ ተመልከቱ። አመሰግናለሁ። እሺ በመጀመሪያም የማሳያችሁ ደረጃ ጥለት ሆኖ ፐርፕል ከለር ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ፐርፕሉ እንደምታዩት ቀይ ከለር መሃል ላይ ገብቶበት እንዲህ ቆንጆ ሆኖ የተሰራ ልብስ ነው። ከዛው ውጭ ነጠላውም ደግሞ እንደምታዩት በጣም ትልቅ ነው። አርበ ሰፊ ነጠላ ነው። ጥለቱም የነጠላው ራሱ በጣም ሰፊ ጥለት ነው። ነጠላውም እንደዚህ ትልቅ ነው። በጣም ነው የሚያምረው። ስፔሻሊ እንደዚህ አይነት ከለር ልብሶች በማች ተደርገው ሲሰሩ በጣም ነው የሚያምሩት። በማች ሲለበሱ ፕሮግራም ላይ ከወገብ በላይ ያለው ዲዛይን በፈለጋችሁት ዲዛይን ሆኖ እንደዚህ አምሮ መሰራት ይችላል ማለት ነው። በመቀጠል ደግሞ ማሳያችሁ እንዲሁ ተመሳሳይ ያው መጀመሪያም እንዳልኳችሁ ደረጃ ጥለቶችን ማሳያችሁ ዛሬ ማለት ነው። በሁለተኛ ደረጃ የምናየው ደግሞ ይሄኛው ልብስ ይሆናል ማለት ነው። እንደምታዩት 4 ደረጃ ያለው ልብስ ነው። በጣም የሚያምር ልብስ ነው። ይሄ ልብስ እንደምታዩት ያው ለየት ያለ ነው። ደረጃ ሆኖ 4 ደረጃ ነው። እንደምታዩት በጣም ነው የሚያምረው። ከተፈለገ ደግሞ በ3 ደረጃ መሰራት ይችላል፣ በ2 ደረጃ መሆን ይችላል ማለት ነው። ግን ሞር ከለሩም እንደምታዩት ደብዘዝ ያለ ከለር ስለሆነ በአራቱ ቢሆን በጣም ያምራል ማለት ነው። ከዛ ውጭ ከወገብ በላይ ያለው በዚች በቀጭኗ እጅጌ አንገትጌና ወገብ ላይ ተደርጎ ቢሰራ በጣም ያምራል። ያው ነጠላው እንደምታዩት ደግሞ 2 ደረጃ ነው። ያው እንደ ቅድሙ አይነት ትልቅ ነጠላ ነው ማለት ነው። ከዛ ውጪ ከተፈለገ በ3 ፈልጋለሁ ከተባለ ደግሞ እንደዚህ በ3 ሆኖ መሰራት ይችላል። በ2ም ከተፈለገ በ2 ቀለል ማለት ከተፈለገ ባለ 2ም ተደርጎ መሰራት ይችላል ማለት ነው። ከለር ኮምቢኔሽኑ እንደሚታይ 4ም ቢሆን ድብዝዝ ያለ ከለር ስለሆነ አይን አይይዝም። በጣም ነው የሚያምረው። እንደምታዩት ይሄ ለቤተ ክርስቲያንም መሆን ይችላል አክቹሊ። ከዛ በመቀጠል ሌላ ደረጃ ጥለት ስናይ እዚህ ጋር ደግሞ የምናያት ጎመኔ ከለር ነች። ጎመኔ ከለር ሆኖ በ3 ደረጃ ነው ማለት ነው። 3 ደረጃ ነው። ዳር ዳር ላይ ቀጭኖች ቀጭን ናቸው። ከዛ መሃል ላይ እንደምታዩት ወፍራም አለው ማለት ነው። በጣም ያምራሉ እነዚህ ጎመን ከለር። አገባቡ ራሱ ሀሰማዊ ነገር ነው መሃል ላይ ያለበት። በጣም ነው የምታምረው። ነጠላውን በተመሳሳይ ትልቅ የሆነ ነጠላ ነው ያለው እንደምታዩት። ከዛ ውጪ ይሄንም ደግሞ በተመሳሳይ አንዱ ይሄኛው ይውጣልን ከተባለ እንደዚህ ተደርጎ በባለ 2 መሰራት ይችላል ማለት ነው። እንደምታዩት በጣም ነው የምታምረው። መነኑም ደግሞ እኛ ጋር ስትመጡ ምንድነው መነኖቹ በደንብ አሪፍ መነኖች ናቸው ማለት ነው። ከዛ ውጭ ከወገብ በላይ ያለውን ዲዛይን ስንሰራ ደግሞ እናንተ በፈለጋችሁት ዲዛይን ሆኖ ጥራት ባለው መነን ነው የሚሰራው ማለት ነው። ከወገብ በላይ ያለው ጥልፍ ከዛ በመቀጠል አሁንም ማሳያችሁ ሌላ ደረጃ ጥለት ነው ማለት ነው። እንደምታዩት እቺን ደረጃ በጣም ነው የምታምረው። የቀይ ቡኒ ከለር ነች። ቀይ በፒች ከለር ነው የገባበት። በጣም ነው የሚያምረው። ከወገብ በላይ ያለችው በዚች ዲዛይን ሆና አንገት ላይ እንዲሁም እጅ ላይ ተደርጎ ባጓጉል አሁን ይሄ ልብስ ስፔሻሊ ባጓጉል እዚህ ድረስ ተደርጎ ቢሰራ በጣም ነው የሚያምረው ማለት ነው። ያው እናንተ በፈለጋችሁት ዲዛይን ይሆናል። ግን ያው እኛም እንደ ባለሙያ ምክር ይኖረናል ማለት ነው። ዛሬ እንደነገርኳችሁ የማሳያችሁ ደረጃ ጥለቶችን ከዛ ውጭ ደግሞ መካከለኛ ጥለቶችን እና ነጭ ለቤተ ክርስቲያን የሚሆኑ ልብሶችን ነው ማለት ነው። እሺ አሁንም እንደነገርኳችሁ ያ ደረጃ ጥለቶችን ነው በዛሬ ቪዲዮአችን የማሳያችሁ ማለት ነው። እንደምታዩት ይሄም 3 ደረጃ በጣም የሚያምር ልብስ ነው ማለት ነው። ቀይ
ጎልደን ነገር ነው። ጎልደን ወርቀ ዘብ መሀሉ ላይ ያለው እንደምታዩት ዲዛይኗን በጣም ነው የምታምረው። ፍክት ያለች ከለር ነች። እንደዚህ አይነት ልብሶች ለፕሮግራም ለተለያዩ ፕሮግራሞች በማች ተደርገው ሲለበሱ በጣም ነው የሚያምሩት። ለእናቶች ምናምን በጣም የሚያምር ልብስ ነው ማለት ነው። እንደምታዩት ይሄን በተመሳሳይ ነጠላው ትልቅ ነጠላ ቆንጆ ነጠላ አለው። ከወገብ በላይም ደግሞ በተፈለገው ዲዛይን ቆንጆ ተደርጎ ይሰራል ማለት ነው። ከዚህ በመቀጠል ደግሞ የምናያቸው መካከለኛ ጥለት ልብሶችን ይሆናል ማለት ነው። እሺ ተመልካቾቻችን፣ አሁን ደግሞ ማሳያችሁ መካከለኛ ጥለት ያላቸውን ልብሶች ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ አሁን በቀጣይ የምናየው መካከለኛ ጥለት ሎሚ ከለር በቡኒ ወርቀ ዘብ የተሰራ ልብስ ነው ማለት ነው። እንደምታዩት በጣም የምታምር ይሄ የድሮ እናቶቻችን አይነት የሚመስል ጥለት ነው ማለት ነው። ጥለቱ በጣም ነው የሚያምረው። እንደምታዩት መካከለኛ ጥለት ነው። እንደዚህ አይነት ልብሶች ብዙ ጊዜ ለፕሮግራሞች በማች ተደርገው ሲለበሱ በጣም ነው የሚያምሩት። ቤተክርስቲያን ላይም ነጠላውን በተመሳሳይ እንዲሁ ከዚሁ ቆንጆ ሆኖ ወጥቶለታል ማለት ነው። ለእናቶች ምናምን ማች ተደርጎ ሲለበስ ያምራል ማለት ነው። እንደምታዩት መነኑ በጣም ቆንጆ መነን ነው። ደውሉ ይዘዙ እንላለን ማለት ነው። በቀጣይ ደግሞ ሌላ መካከለኛ ጥለት ይሆናል ማለት ነው የምናየው። እዚህ ጋር ስንመጣ ደግሞ ቀይ በፒንክ የገባበት መካከለኛ ጥለት ልብስ ነው ማለት ነው። እንደምታዩት ቀይ በጎልደን ወርቀ ዘብ ከዛ መሀል ላይ ፒንክ አላት። ዲቴይሏም እያንዳንዷም በጣም ነው የምታምረው ልብስ። እንደምታዩት ያው ቀይ ልብስ ደመቅ ያደርጋል፣ ያሳምራል። እንደሚታወቀው ነጠላም የራሷ ነጠላ አላት እዚሁ። ከዛ ይሄ ልብስ ደግሞ ለየት የሚያደርገው ነገር ምንድን ነው? መሀል ላይ እንትን አለው ማለት ነው፣ ሌላ ጥለት አለው ማለት ነው። ሶ ይሄ ልብስ ሲሰራ በጣም ነው የሚያምረው፣ ለየት ያለ ነው። አሁን አብዛኞቹ ያየናቸውን ልብሶች ካያችኋቸው ከዛው ከጥለቱ ጎን ነው ሌላኛው ጥለት ያለው ማለት ነው። እቺ ግን ትንሽ ከፍ ብላ ነው ያለችው። በጣም ነው የሚያምረው፣ ለየት ያለ ልብስ ነው። ይሄ አክቹሊ በትዕዛዝ ኦርደር የተደረገ ልብስ ነው እንደምታዩት። እና እንዲህ ተደርጎ ከወገብ በላይ ያለው ዲዛይን ቆንጆ ተደርጎ ይሰራል ማለት ነው። እሺ በመቀጠል ደግሞ ሌላ መካከለኛ ጥለት ያለው ልብስ እናያለን ማለት ነው። ያው እኛ ጋር ሲመጡ የተለያዩ አይነት የልብስ አማራጮች አሉ። ብዙ አይነት በተፈለገው ከለር በተፈለገው አይነት ጥለት ብዙ ቆንጆ አማራጮችን ከመቅዲና ዲዛይን ያገኛሉ ማለት ነው። ይሄኛው ደግሞ መደቡ እንደምታዩት ውሃ ሰማያዊ ከለር ነው፣ ግን ላዩ ላይ ቀይ አለው፣ ጎልደን አለው፣ ብሉ ከለር አለው እና በጣም የሚያምር ዲቴል ያለው ልብስ ነው ማለት ነው። እንደምታዩት እቺ መካከለኛ ጥለት። አሁን ይሄ ልብስ ብሉም ስለሆነ ስፔሻሊ ለክርስትና ለአጃቢዎች ቢደረግ በጣም ያምራል። አጃቢዎች በማች ቢያደርጉት ማለት ነው። ከወገብ በላይ አሁን እቺ ቀሚስ በወራጅም ቢጠለፍም ያምራል። በወራጅ ራሱ ይሄ ቢሰራ ቆንጆ ልብስ ነው እንደምታዩት ማለት ነው። ከዚህ በመቀጠልም ሌላ መካከለኛ ጥለት እናያለን ማለት ነው። እቺ ልብስ እንግዲህ እንደምታዩት በጣም የምታምር ልብስ ነች። በጣም ቆንጆ ሽመና ልብስ ነች። በጣም ነው ዲቴይሏ የምታምረው። በጎልደን በጎመኔ ያለ የተሰራች ልብስ ነች። እቺ ልብስ ስትሰራ በጣም ነው የምታምረው። ከአሁን በፊትም ሰርቼ አውጥቻታለሁና በጣም ቆንጆ ልብስ ነች። እቺም በወራጅም ተደርጋ ብትሰራ በጣም ታምራለች። ከዛ ውጭ ከወገብ በላይ ደግሞ ያው እጅጌው አንገትጌውና ወገብ ላይ ተደርጎ ቢጠለፍም በጣም የምታምር ልብስ ነች ማለት ነው። ከዚህ በመቀጠል ደግሞ ለቤተ ክርስቲያን የሚሆኑ ልብሶች ነጭ ልብሶችን ነው የምናሳያችሁ ማለት ነው። ሰብስክራይብ እያደረጋችሁ አብራችሁን ቆዩ።
እሺ እንደምታዩት ይሄ ልብስ ደግሞ ነጭ ሰፊ ጥለት ነው ማለት ነው። ይሄ ልብስ አሁን ለመቁረቢያ ለእናቶች መሆን ይችላል። ከዛ ውጭ ደግሞ በደንብ ፈርጥ ገብቶበት ለአጃቢዎች ለሙሽራ ለአጃቢዎች መሆን ይችላል ማለት ነው። እንደምታዩት ያው ነጭ ልብስ ሲጀምር በጣም ነው የሚያምረው ሲሰራ። ከዛ በመቀጠል ደግሞ ዩት መነኑ የኛ መነን በደንብ በጥራት ነው የሚሰራው ማለት ነው። ከዛ ውጭ ከወገብ በላይ እንደተፈለገው ዲዛይን ሆኖ ፈርጥ ገብቶበት በሚያምር ሁኔታ መሰራት ይችላል ማለት ነው። በመቀጠል የምናየው ያው ቤተክርስቲያን ላይ የሚደረጉ ልብሶች ነው። ይቺ ልብስ እንደምታዩት ቆንጆ ጥለት ያላት ነጭ ልብስ ነች ማለት ነው። እንደምታዩት በጣም ነው የምታምረው ቆንጆ ልብስ ናት። መነኗም ደግሞ በጣም ጥራት ያላት መነን ናት ማለት ነው። ይቺም በወራጅም ተደርጋ ብትሰራ በጣም ቆንጆ ልብስ ነች ማለት ነው። ያው ለእናቶች ለመቁረቢያ ያው ለወጣቶችም መሆን የሚችል ልብስ ነው ማለት ነው። እንደምታዩት ከዚህ በመቀጠልም ደግሞ እንዳልኳችሁ ያው ዛሬ ማሳያችሁ ለቤተ ክርስቲያን የሚሆኑ ልብሶችን ወራጅ ጥለትና መካከለኛ ጥለቶችን ስለሆነ አሁን ያው እንግዲህ ነጭ ልብሶችን እያየን ነው። ይቺ ልብስ ደግሞ እንደምታዩት ዲቴይሏ በጣም የምታምር ልብስ ነች። በጣም ቆንጆ ልብስ ነች። እንደምታዩት በጣም ነው የምታምር። ይቺ አሁን በደንብ ፈርጥ ገብቶባት ለወጣቶች ለቤተ ክርስቲያን ወጣቶችም ለመቁረቢያ ለእናቶች ደግሞ እንዲሁ ፈርጥ ሳይገባበት ቢሰራ ለሙሽራ ለአጃቢዎች መሆን የሚችል ልብስ ማለት ነው። ከወገብ በላይ እንደፈለጉት አይነት ዲዛይን ተሰርቶ መቅረብ የሚችል ልብስ ነው ማለት ነው እንደምታዩት። ከዚህ በመቀጠልም ደግሞ ሌላ ደግሞ ለየት ያለች እቺ ልብስ አክቹሊ ለየት ያለች ነጭ ልብስ ነች ማለት ነው እንደምታዩት በጣም ነው የምታምረው። ዲዛይኗም ለየት ያለች ናት። ቅልል ብላ በጣም ጎልደን ያልበዛበት ይሄ እንዴት ነው ለእናቶች ስፔሻሊ አሁን እንደዚህ በጣም ብልጭልጭም ስለሌለው ለእናቶች የምትሆን አይነት ልብስ ናት ማለት ነው። ስትሰራ ደግሞ በጣም ነው የሚያምረው። እኛ ደግሞ ያው በጥራት ቆንጆ አድርጎ በመስራት አንታማም ማለት ነው። ይሄንን ወይም እናንተም ሌላ ያያችሁት ልብስም ካለ ማዘዝ ይቻላል ማለት ነው። እነዚህ ልብሶችም ደግሞ በጥልፍ ነጭ ልብሶችም የተለያዩ ነጭ ልብሶችንም ጥልፍም እንሰራለን። እሱንም በሱ እናንተ በምትፈልጉት መንገድም መሰራት ይችላል ማለት ነው። ከዛ በመቀጠል ደግሞ እቺ ቀጭን ጥለት ምታምር ቅልል ያለች እቺ አሁን በወራጅ ተደርጋ እጅጌው ያው ነጭ ልብሶች ያው እጅጌያቸው ግዴታ ረዘም ማለት አለበት። እጅጌው ረዘም ተደርጎ ቢሰራ በጣም ነው የምታምረው ማለት ነው እንደምታዩት። ሻሁን ለወጣቶች ጀስት ለቤተ ክርስቲያን መሳሚያም መሆን የምትችል ልብስ ናት ማለት ነው። እሁድ ሳንዴይ ላይ ስናስቀድስ ምናምን ለተለያዩ በዓላት ሲኖሩ ንግስ ሲኖሩ ቀለል ብላ በጣም የምታምር ልብስ ነች ማለት ነው። እሺ ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የመጣናቸው ለቤተ ክርስቲያን የሚሆኑ ልብሶችን መካከለኛ ጥለቶችን እንዲሁም ደረጃ ልብሶችን ነው ማለት ነው። ሌላም ደግሞ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ዴም አድርጉልን። ከዛ በተጨማሪ አሁን ያያችኋቸውን ልብሶች እንዲሁም ሽፎኖችን ሌሎች የሀበሻ ልብሶችንም ጥልፍ ልብሶችንም የተለያዩ ልብሶችንም እንሰራለን ማለት ነው። እነሱን ለማዘዝ ስልክ ቁጥራችንን እናስቀምጣለን፣ በሱ ይደውሉልን። በአካል መምጣት ለምትፈልጉ ደግሞ 22 ፌስቲቫል ሁለተኛ ፎቅ ላይ 235 ቁጥር ላይ ያገኙናል ማለት ነው። ሰብስክራይብ አድርጉ። ብዙ አዳዲስ ነገሮችን ይዘን እንመጣለን ማለት ነው። እናመሰግናለን። መልካም ጊዜ